የአረብ ሀገር ሴት ከማገባ ቆሜ ብቀር ይሻለኛል፣ ብሞት ይሻለኛል፣ መቼም አላገባም እያላችሁ ፖስት የምታደርጉ እንዲሁም በየኮመንቱ የምትጽፉ ሰዎች ማለት ነው። በእርግጥ ልክ ናችሁ። የአረብ ሀገር ሴት ለእናንተ ለትዳር አትሆንም። ምክንያቱም አርቲፊሻል ዳሌ የላትም፣ ጥፍሯ ላይ ጥፍር፣ ጸጉሯ ላይ ጸጉር አትደርብም፣ ዱቄት አትቀባም፣ የተገላለጠ ልብስ ለብሳ እርቃኗን አትሄድም። ስለዚህ እነዚህን የሚያሟሉላችሁን እነ እከሌን ፈልጋችሁ ማግባት ትችላላችሁ። የአረብ ሀገር ሴትን ግን መቼም አታገኛትም። የአረብ ሀገር ሴት እንደዛ ስትሉ ማለት ነው እዚህ ተወልደን እዚህ ያደገን እኮ ነው የምታስመስሉት። አይደለም። እኛም እንደ ማንኛውም ሰው ቤተሰቦቻችን ሲወሉን አሳድገን አረብ ሀገር እንልካቸዋለን ብለው ሳይሆን አሳድገን አስተምረን ድረን ወግ ማድረግ እናያለን ብለው አስበው ነው የወለዱን። ነገር ግን ሀገራችን ካለችበት ሁኔታ አንጻር እዛ ሰርተን ከእጅ ወዳፍ ሲሆንብን ዝቅ ብለን ሰርተን ከፍ ያለ ገንዘብ የሚከፈለን ቦታ መጣን። ለምንድን የሆነ ከሌላ ፕላኔት የመጣ ነገር አድርጋችሁ የምታወሩት እንጂ ፋራ ሆነን አይደለም እዚህ ያለ ነው። እርድናንም ጥግ ድረስ አይተ ነው። ትልቁ ጨዋታ ይዞ መገኘት ነው ብሮ። እሱ ሲገባ እንወጣ ነው ከሀገር ማለት ነው። ብንመለስም ለራሳችን አናንስም፣ ዝንጥ ብለን እንኖራለን። ከግማሽ እንጀራ በላይ አንበላም። ነገር ግን ከራሳችን በላይ ለቤተሰቦቻችን የምንኖር ሰዎች ስለሆን ነው እዚህ ያለ ነው። የአረብ ሀገር ሴት በደንብ ነው ለትዳር የምትሆነው ታውቃለህ። አንዲት የአረብ ሀገር ሴት ወደ ሀገሯ ስትመለስ ልብስና ገንዘብ ብቻ አይደለም ይዛ የምትመለሰው፣ ሙያ አላት። ልጅ እንዴት ማሳደግ እንዳለባት ታውቃለች። ቤቷን እንዴት ጥንቅቅ አድርጋ መያዝ እንዳለባት ታውቃለች። ችግርን ብዙ ነገር ስደት ላይ ስላየች ብትወድቅም ብትነሳም አብራ ትሆናለች። እና የአረብ ሀገር ሴት ማለት በእሳት የተፈተነች ወርቅ ማለት ናት። የትም አታገኛትም። አንተ እኮ የሶስት ወር ቤት ኪራይ ተዘብዝፎብቅ የምከፍለው አታ አከራይ ሲተኛ በአጥር ዘለ የምገባ ሰውዬ ነህ። ለነገሩ ምን አደረግክ አንተ? ቴሌ ነው ዘንድሮ የበደለን። 5 እና 10 ማበደር ጀመረ። ይኸው በቃ ማንም እየተበደረ መቶኛ ላይ አፉን ይከፍታል። አንተ መተኛ ትናገረናለህ። የሰው ወልመካ ምን ይመስላል በእናታችሁ። ለማንኛውም ሁላችሁንም አይደለም እንደዚህ አይነቶችን ነው እኛን የምትወዱን የምታከብሩን፣ በተለያዩ ነገሮች ሰፖርት የምታደርጉን እኛ የምንወዳችኋለን እናከብራችኋለን። እንደዚህ አይነቶቹ ግን ምድረ የጀርባ ቅማል ከዚህ በኋላ እረፉ። እኛ የመዳም ቅመሞች እንሄድባችኋለን። እሺ